ነገሥተ እውነት ነው። በዓላቶቻችንን በተለይ ደግሞ በኦርቶዶክስ ተዋሕዶ እምነት ውስጥ ያሉ በዓላት ከአንድ በላይ ብዙ መጠሪያዎች አሏቸው። ስያሜዎቹ የሚወጡት አንዳንዶቹ ቀጥታ ከበዓሉ ጋር የተገናኙ ናቸው፣ ወይንም ደግሞ በበዓሉ ላይ የተደረገውን ክዋኔ ለማስታወስ የሚደረጉ ሆነው ይወጣሉ። አንዳንዶቹ ደግሞ በበዓሉ ዙሪያ ላይ የሚገናኙ ሐሳቦች ካሉባቸው ወይንም ደግሞ እንደ ቤተክርስቲያኒቷ አስተምሮ መሰረት ደግሞ በምስጢር አንዱ ካንዱ ጋር የሚገናኝበት መንገድም ካለ የሚወጡ ስያሜዎች አሉና ከዛ አንፃር የጌታችን ኢየሱስ ክርስቶስ የልደት በዓል ብዙ ሰው የሚያውቀው ያው በሀገራችን ላይ ገና በሚለው ነው። አንዳንድ ሊቃውንተ ቤተክርስቲያን እንደሚያስረዱት ገና የሚለው ቃል እኛ በዓሉን ለማክበር የምንጠቀሙ ሰዎች በዚህ ዘመን ላይ ገና አልነው እንጂ ላልቶ የሚነበብ ነበር፣ ገና ተብሎ ነበር። ይህንንም በተለይ ከክርስቶስ ልደት በፊት የነበሩ ነቢያት የጌታችንን ልደት ይናፍቁ የነበሩት ዘመኑ መቼ ገና ሆነና ገና መች ደረሰ፣ ገና መቼ ተወለደ የሚለውን ሐሳብ ከማንሳት በመነሳት ነው የሚሉ አሉ። በድርሳናቶቻችን ደግሞ ገና የሚለውም ጌና ገን ወደ ጌ ተደርጎም ጌናም ተብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ልደት በዓል መታሰቢያ የሚሰጥ ስያሜ ሆኖ እናገኘዋለን። ብዙሃኑ ደግሞ ምናልባት ገናና ጌናን ካላወቀ ደግሞ ያው ልደት ነው የሚለው ጌታችን ኢየሱስ ክርስቶስ የተወለደበትን ማለት ነው። ከዛ ውጪ ያሉት የመጠሪያ ስያሜዎችን ግን የተወለደውን የአምላካችንን መገለጫ የሆኑት ባህሪያቶቹን ወይንም ደግሞ እሱ ወደኛ እንዴት እንደመጣ ከዛም በኋላ ሲያስተምር ከነበራቸው ነገሮች አንፃር ጋር ከማገናኘት የምናወጣው አለ። አሁን ለምሳሌ የብርሃን ልደት ነው ብለን ስንናገር ራሱ አምላካችን እኔ የዓለም ብርሃን ነኝ ስላለ ነው። እንደዛ ካልን ደግሞ እኔ ነኝ ያላቸውን ምንም አይነት ነገሮችንም ወስደንም ለልደቱ መጠሪያ ብናደርገውም እንችላለን። የዓለም ብርሃን ነኝ እንዳለው እኔ የህይወት እንጀራ ነኝ ብሏል። ስለዚህ የህይወት እንጀራ ቀን ነው ልንለው እንችላለን። የተጠማ ቢኖር ወደ እኔ ይምጣ ካለ ደግሞ የውሃ ቀን ነው ልንለው እንችላለንና በዚህ ሁሉ ሰብስበን ልንጠራበት የምንችለው ነገር ግን ምናልባት ቢኖር ያው ልደት ነው። ልደት ሁሉንም ነገር ለሚያካትተው ወደፊት አንድ ልጅ አድጎ ሊሆን የሚችለውን ወይም ደግሞ ያደርግ የሚችለውን ነገር በሙሉ ሰብስበን ዛሬ የተወለደው መቼም ፓይለት ነው ዶክተር ነው ምንድነው አንልም። በቃ ልጅ ተወለደ ነው የምንለው። በዛ ሁሉ ግን መወለድ ውስጥ የሚጠቀለሉ የሚነሱ ሐሳቦች ወደ በኋላ ላይ መገለጣቸው አይቀርም። ስለዚህ በእኛም ልደት ነው የአምላካችን ሰው ሆኖ ወደ ምድር መምጣት ነው ብለን በዓሉን በዚህ መጠሪያ እናስበዋለን። በልደት ላይ በተደጋጋሚ ምናልባት በየዓመቱ ከሚነሱ ጥያቄዎች መካከል አንዱ ይሄ ነው። እውነት ነው የአምላክ ሰው የመሆን በነገራችን ላይ የቻይነት ወይንም ደግሞ በገዙ የካህሊነት ጉዳይ ጥያቄ ምልክት ውስጥ የሚያስገባ የሚመስለው ሰዎች አሉ። ማለትም አምላክ ከሆነ እንዳልከው ከላይ ሆኖ ማዘዝ የሚችለውና ማድረግ የሚችለው ነገር ከሆነ ለምንድነው ወደታች መውረድና ሰው መሆን የሚያስፈልገው ተብሎ ይጠየቃል። የመጀመሪያው አምላክ ሰው የሆነበት ምክንያት ሲጀመርም ሰው መሆን እንደሚችል ሊያሳየን ሳይሆን ለካሳ ነው። የሱ የራሶቹ እጆቹ ስራ የሆኑትና የመጀመሪያዎቹ ሰዎች ናቸው ተብለው የሚጠሩት አዳምና ሔዋን ቀድሞ እግዚአብሔር አክብሮ በፈጠራቸው ጊዜ ላይ ያጠፉት ጥፋት ነበር። ያን ጥፋት ሲያጠፉት አዳምና ሔዋን ሰው ሆነው ያጠፉት ጥፋቱን እና በቅጡ ሰው መሆንን እንኳን ገና መልመድ ሳይችሉ ወይንም ደግሞ ገና ሰው መሆንን ሳያጣጥሙት ነው። በነገራችን ላይ ምንም እንኳን አዳምና ሔዋን በ30 እና በ15 ዓመት ያለ እድሜ ክልል ላይ የተፈጠሩ ሰዎች ቢሆኑ ገነት ውስጥ ለመቆየት ግን በአመት ደረጃ የታደሉት ለ7 ዓመት ነው። እንደተፈጠሩ አድርገን ሳይሆን እንደተወለዱ አድርገን ብናስበው የአንድ የተወለደ ሕፃን ልጅ እስከ 7 ዓመት እድሜው ምናልባት ገና ልጅነቱንም ጭምር አጣጥሞ አልጨረሰም፣ ገና እያጣጣመውም ጭምር ነውና ሰውነትን ሳያጣጥሙ ብለን የምንናገረው ለዛ ነው። ሰውነትን ሳያጣጥሙ ሰው መሆንን ሳይለምዱና ሳያውቁ አምላክ የመሆን መሻትና ፍላጎታቸው እንኳን አምላክ ለመሆን ቀርቶ ሰው መሆንንም ጭምር አሳጥቷቸው አዋርዳቸው ነበር። ስለዚህ አምላክ መጀመሪያውን የተወለደውም ጭምር የሰው ልጅ እንዴት ሰው መሆንና ሰው ሆኖ መኖር እንዴት እንዳለበት ሊያሳየው ነው። አባቶቻችን በዚሁም አንፃር ለካሳም ጭምር ነው ሰው የሆነው ብሎ ይናገራሉ። የበደለው
አምላክን ያሳዘነው የሰው ልጅ ነው። ስለዚህ ያጠፋውን ጥፋት ደግሞ መልሶ ደግሞ ሊያስታርቀውና ከሱ ከራሱ ጋር ደግሞ አብሮ መኖር እንዲችል በሩን ሊከፍትለት የሚችለው ራሱ አምላካችን ልዑል እግዚአብሔር ብቻ ነው። ስለዚህ በዛ ምክንያት ሰው ሆነ ብለን እናገራለን። ከዛ በተጨማሪ ደግሞ ለትህትና እንዳልነው ሰው ምን ያክል መሆን እንዳለበት ለማጠየቅና ለማሳየት ሲል እግዚአብሔር የሚጠበቅብንን ከላይ ሆኖ አዞኮ ማድረግ የሚችለው ነገር ነው። እንደው ከላይ ሆኖ ለምን ሰው አልሆነም ሰው መሆን ለምን አስፈለገው ማዘዝ ሲችል ማለት ከዛም በኋላ ያደረጋቸውንም ነገሮች እንደዚሁ ማድረግ የሚችላቸው ነገሮች ናቸው። ግን ከሩቅ ሆኖ ከሚያዘን ይልቅ ከቅርብ ሆኖ ቢያሳየን ይበልጣል። ይሄ ለሱ አልነው እንጂ በነገራችን ላይ አብሮህ አሰሪህ ሲሰራ ያበረታሃል ወይስ ስራው ብሎ አዞ አንተ ስትሄድ ይቻላል ብትባል ማንም ሰው አብሮት እየወጣ እየወረደ ሲደክም ቢያይ በጣም ደስ ይለዋልና ክርስቶስም አብሮን ሰው መሆን እንዴት እንደሚቻል አብሮን ደግሞ ድህነትንና ፈውስን ሊሰጠን ስለፈለገና ስላሻው ከላይ ከነበረበት ዙፋኑም ጭምር ወደ ታች ወርዷል ማለት ነው። መደምደሚያው ግን ፍቅር ነው የምንለው እኛ ያወረደው ወደ ምድርም ያወረደው የኛ የልመናችን ብዛት የጽድቃችን ብዛት እንደዚህ አይነት ነገሮቹ ዋጋ ውስጥ ሊገቡ ይችላሉ። ነገር ግን ምናልባት በጣም ትልቁ ነገር ግን የሚባለው ከዛ ሁሉ ነገርም ጭምር የሚበልጠው አምላክ እኛን የወደደበት መጠኑ ነውና የወደደበት መጠኑን ደግሞ ይሄ ቢሆን ይሻላል ብለን አስተያየት ልንሰጥ አንችል። እሱ ወድጃችኋለሁ ልውረድ ካለ እንዲያውም የወረደውን ውርደቱን አይተን ማድነቅ ነው እንጂ ለምን ላይ ሰማይ ላይ አልቀረህም እዛው ይሄንን ነገር ማድረግ ስትችል ልንለው አንችልም። ያንን ደግሞ አሳይቶናል። በነገራችን ላይ ሰማይ ላይ ሆኖ ስራ መስራት እንደሚችል አሳይቶናል። በነቢያቱ ላይ እያደረ እያስተማረ ተአምራት እየሰራ ወደፊት እንደሚመጣ ጭምር ጊዜው ከመድረሱ በፊት ባሉት ጊዜያት ላይ መደረግ ያለባቸውን ነገሮች ሲያደርግ እግዚአብሔርን አይተነዋል። ነገር ግን አሁን የዘመኑ ፍጻሜ ትንቢቱም ተነግሮ ደግሞ መፈጸም ያለበት ጊዜ ላይ ግን ሲደርስ ነቢያትን ሊልክልን አልፈለገም። መላእክትንም ልኮ አድኗቸው ሊልም አልፈለገም። የኛ የራሳችን ጥፋትና የኛ የራሳችን ያጠፋነው በደል ስለሆነ አምላካችን ልዑል እግዚአብሔር እኛን ሆኖ ሊያድነን ስለወደደ አምላካችን ሰው ሆነ። በዚህ ምክንያት የክርስቶስ ልደት እውነት ለመናገር ብዙ ነገሮችን እንደዚህ ሊያስጠይቅ የሚችል ነገሮች አሉት። እንኳን በከብቶች ግርግም መወለዱ ቀርቶ የተወለደባት ወይንም ደግሞ 9 ወር ከ5 ቀን በማህፀን ውስጥ የነበረው እናቱ ማህፀን ውስጥ እንኳን እኮ ያለ ወንድ ዘር ነው የተጸነሰውና ልደቱ ብቻ ሳይሆን የክርስቶስ አጠቃላይ ሰው የመሆን ሂደቱ በጣም የሚገርምና በጣም ብዙ አድናቆትም ጭምር ያለበት የሚመሰገንም ጭምር። ልደቱ ላይ ግን ትኩረት ስናደርግ አንዱ ከሚነሱት ነጥቦች መካከል የጌታችን ኢየሱስ ክርስቶስ በበረት ውስጥ መወለዱ ነው። ክርስቶስ አንደኛ በበረት ውስጥ የተወለደው በረት ውስጥ ምናልባት ከእንስሳትና ከሚበሏቸው ምግቦች ውጪ ሰው ቢሆን ማን የሚገኝ ይመስላል? አንተ አሁን የሆነ ሰው በቃ በረት ውስጥ ግዴታ መኖር አለበት የምትለው ማን ነው? እረኞች። በቃ እረኛ ነው። ክርስቶስ እውነተኛ እረኛ መሆኑን እንድናውቀው ነው በረት ውስጥ የተወለደው። መጀመሪያ በነቢያቱም ጭምር ተናግሯል። ራሱ ክርስቶስም ሰው ሲሆንም አስተምሮናል። ብዙ ክርስቲያኖችም የሚጸልዩት ጸሎት አለ። መዝሙረ ዳዊት መዝሙር 22 አንዳንዴ 23 በስልክና በመጽሐፍ ስለሚለያይ ቁጥሩ ምዕራፉ ምን ይላል? እግዚአብሔር እረኛዬ ነው ይላል። እና ታዲያ እረኛ የከብቶች በረት ውስጥ ካልተገኘ የት ሊገኝ ይችላል? ቤተ መንግስት አይገኝ። ሌላ የሹማምንትና የጠባቂዎች የተከበሩ ሰዎች ያሉበት ቦታ እረኛ ብዙ ጊዜ ላይ አይገኝም። እረኛ ያቺው ግርግሙን ከብቶቹ ያሉበት ቦታ ላይ ነው። እና ክርስቶስም የተወለደው በበረት ውስጥ እረኛችሁ ነኝ ጠባቂያችሁ ነኝ ሲል ነው። አምላካችንም ደግሞ ነግሮናል። መልካም እረኛ እኔ ነኝ ብሎ ማለት ነው። ሁለተኛው በከብቶች ግርግም የተወለደው ትህትናውን ለማሳየት ነው። እውነት ነው፣ ንጉስ ነው። ከንጉስም ብቻ አይደለም የነገስታትም ንጉስ ነው። ነገር ግን አምላካችን ልዑል እግዚአብሔር ንግስናውን እንድናየው ወይ ደግሞ ስለ ንግስናው ያለን ዕውቀትና ግንዛቤ አንሶን አይደለም። ንጉስ መሆኑን እናውቃለን። ነገር ግን እግዚአብሔር እሱነቱን እንድናውቀውና ስለ አምላካችንም ጭምር ሊኖረን የሚገባው መረዳት ከንግስናው ይልቅ ስለኛ ሲል ደግሞ የባሪያዎቹን የኛን መልክ ይዞ መወለዱን እንድናውቅ በበረት ውስጥ ደግሞ ራሱን ዝቅ አድርጎ በትህትና መገኘቱን ለማስተማር ነው። ሶስተኛው በጎቹ በዛ
በረት ውስጥ ያሉት እንስሳት ማለት ነው የኛ ምሳሌዎች ናቸው። እና በረት ቅድም እንዳልኩ ማንም ሰው እንኳን ሊወለድበት ቀርቶ ባጠገቡ ማለፍ ጭምር የማይፈልግበት ቦታ ነው። ያው እንስሳቶቹን እኮ እንወዳቸዋለን፣ ውስጥ ያለው ወተት ከምን እንደሚመጣ ጠንቅቀን እናውቀዋለን። ግን ገና ለገና የሚሸት ቦታ ላይ የታለበ ወተት ነው ብለን ግን አብረን ገብተን እየሸተተን እንጠጣው አንልም። በጣም የሚሸት ቦታ ቢሆንም ንጹህ ቦታ ላይ አግኝተነው ነው መጠቀም የምንፈልገው። እና አምላካችንም በዛ ሽታ በበዛበት ቦታ ላይ መወለዱ ምንድነው እንዳልኩት እንስሳቶቹ የኛ ምሳሌ ነው። በጣም የሚያስጠላው ሽታ ደግሞ የኃጢያታችን ምሳሌ ነው። ስለዚህ ክርስቶስ በበረት ውስጥ ተወለደ ሲባል የኃጢያታችንን ሽታ፣ በደላችንን፣ ክፋታችንን አልተጸየፈንም። እንዲያውም ለእንደኛ አይነቱ ለተጎዱትና በኃጢያት ለቆሰሉት ጭምር የወረደ መድኃኒት መሆኑ እንዲታወቅ በከብቶች ግርግም ጌታችን ኢየሱስ ክርስቶስ ተወልዷል ማለት ነው። እነዚህ በዋነኝነት ሲጠቀሱ ከዛ በኋላ ግን የእርሱን በከብቶች ግርግም መወለዱን ግን ቤተክርስቲያናችን ውስጥ ያሉ ሊቃውንተ ቤተክርስቲያን በየዘመናቱ ከንግስናው ከክብሩ ከማዕረጉ የሚያሳንስበት የሚያሳጣው ምንም ነገር እንደሌለ ግን በጣም በአጽንኦት ይናገሩ ነበር። በተለይ እንዳልከው እንደ ንግስናውና እንዳለው አምላክነቱ በከብቶች ግርግም መወለዱ ያለውን ክብሩን ያለውን ማንነቱን ያሳጣው ይሆን ሲባል አያሳጣውም። እንዲያውም እኛ ያላወቅነውንና ማወቅ የሚጠበቅብን ማንነቱን ይበልጥ እንደውም ገልጦ አሳየን። ለዛም ነው ክርስቶስ የተወለደባት ያቺ ግርግምን አባቶቻችን በሰማይ የተቀመጠባት የዙፋኑ ምሳሌ ናት ነው የሚሉት። ምንም እንከን የለውም። በሰማይ ምስጋና በመላእክት ይመሰገናል፣ በበረት ውስጥም ተመስግኑ። በሰማይ ቅዱሳን ሰዎች ያመሰግኑታል፣ በምድርም ሰዎች ወክለው አመስግነዋል። የክርስቶስ ልደት በበረት ውስጥ ለምን ተወለደ ሲባል ከብዙ በጥቂቱ በዚህ መለሰ ነው። እንኳን የ9 ወር ጽንስን የተሸከመች ሴት ቀርቶ ወራቶቿ እየቀረቡ ያለች ሴት እንኳን እንደዛ ያክል ረጅም ርቀት ቀርቶ በጣም መንገድ እንዳትሄድ የተወሰኑ እንቅስቃሴዎችን ብቻ እንድታደርግ ነው የሚመከረው። ግን እመቤታችን እውነት ነው ከነበረችበትና ጽንሱን አምላክን እንደምትወልድ ከተበሰረችበት ከናዝሬት ገሊላ ተነስታ ወደ ይሁዳ ቤተልሔም የተጓዘችባቸው ምክንያቶች አሉ። የመጀመሪያው አምላካችን ይወለዳል ሰው ሆኖም ይገለጥበታል ተብሎ የተነገረው ቦታ ቤተልሔም ነው። ቤተልሔም በይሁዳ ግዛት ውስጥ ካሉ ከተሞች መካከል አንዱ ናት ነው የሚባለው በጊዜው። እና በነቢያቱም ዘንድ በተለይ በትንቢተ ሚልክያስ ምዕራፍ 5 ላይ ሲነገር ምን የሚል ቃል አለ? አንቺ ከይሁዳ መሳፍንት ሀገሮች የሆንሹ ቤተልሔም አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉስ ከአንቺ ይወጣል ተብሎ ትንቢት ተነግሮባት ነበርና ቅድም እንዳልኩት እውነተኛው እረኛ ጠባቂ የተበተኑትን የሚሰበስብ እሱ ብቻ ስለሆነ እና እሱ ስለሆነ ጌታችን ኢየሱስ ክርስቶስ ግዴታ ቤተልሔም መወለድ ነበረበት። ስለዚህ ያው እርሱ አይደለች ደግሞ በማህፀኗ የተሸከመችው። ስለዚህ ስለሱ እዛ መወለድ ተብሎ እሷም ወደዛ መሄድ ግዴታ ስለነበረባት ትንቢቱ እንዲፈጸም ከነበረችበት ቦታ ወደዚህ ሄዳለች። ሌላው ወንጌል እንደሚነግረን ደግሞ ከሆነ በተለይ የሉቃስ ወንጌል ደግሞ በጊዜው ንጉስ የነበረው አውግስጦስ ቄሳር በከተማው ዙሪያ ውስጥ የነበሩ ሰዎች በሙሉ እሱ በሚያስተዳድርባቸው በኢየሩሳሌም ከተሞች መቆጠር እንዲችሉ ወይንም ደግሞ መቆጠር አለባቸው ተብሎ አዋጅ ወጥቶ ነበር። ስለዚህ እመቤታችንም እዛው ኢየሩሳሌም ውስጥ እንደምትኖር እንደ አንዲት ነዋሪ ከነበረችበት ቦታ ለሕዝብ ቆጠራ ስትል ግዴታ መውረድ ነበረባት። በዛ ምክንያት ወርዳለች። ሶስተኛው የክርስቶስ ልደት ከሚወለድበት ቦታው ጋር ያለው ምስጢራዊ ግንኙነት ስላለው ቤተልሔም በዕብራይስጥ ቀጥተኛ የቃሉ አቻ ትርጉም የህብስት ቤት ማለት ነው። በቀድሞ ቤተልሔም ኤፍራታ ተብላ ትጠራ ነበር። እሱም ጸዋሪተ ፍሬን የሚሸከም ማለት ነውና እንዳልኩት ቅድም ክርስቶስ አንዱ እኔ ነኝ ብሎ ከነገረን ነገሮች መካከል የህይወት እንጀራ እኔ ነኝ ብሎናልና የህይወት እንጀራ ቤት ውስጥ አይደለም መገኘት ያለበት። ስለዚህ ክርስቶስ ቤተልሔም እንጀራ ያለበት ቦታ ላይ እውነተኛው እንጀራ እሱ መሆን ስላለበትና ስለሆነ በዛች ቦታ ላይ ሊወለድ ሄዷል ማለት ነው። በእነዛ ቦታ ውስጥ ግን መርሳት የሌለብን ምናልባት አንድ ነገር ቢኖር እመቤታችን እውነትም በዛ ወራት ላይ ምንም አይነት እንግልት ሊኖርባት የማይፈለግ ቢሆንም ክርስቶስ ልክ ከሰማይ ወደ ምድር እንደወረደው ሁሉ ጻድቃንም ቅዱሳንም ስለ ክርስቶስ ሲሉ ከአንድ ቦታ ወደ አንድ ቦታ እንደሚሰደዱ ባርካ
ከግብጽ ስደት በፊት እመቤታችን መሄድ መንከራተት ወይንም ደግሞ መከራ መቀበል እንዳለበት እሷ ራሷ ባርካ መንገዱን ሰጥታለች እና በዛ ሁሉ መንገድ ውስጥ አብረዋት ጠባቂዋ የነበረው ቅዱስ ዮሴፍ እንዲሁም ደግሞ ዘመዷ የነበረችው ቅድስት ሰሎሜም ጭምር በዛ ወቅታቶች ላይ ይራዷት ነበርና በዚህ ምክንያት ከነበረችበት ቦታ ወደ ቤተልሔም ከተማ ወርዳ ያው ወራቶቿ ሲደርሱ ክርስቶስን ያለምንም ምጥ ያለምንም ጭንቅ ወልደዋለች ብላ ቤተክርስቲያን ታስተምራለች።